መታችሁ ቼክ ማድረግ ነው። እንዴት እንደሚመች አልገባችሁም? እግዚአብሔር ዛሬ ደግሞ ባለ ሁለት መኝታውን ሳምፕል ቤት በደንብ እናየዋለን። ይሄ ሁሉ የምታዩት ባይዘው ሳምፕል ቤት ነው። እስኪ ዛሬ ባለ ሁለቱን እንየው። ተከተሉ። እንደምታዩት ይሄ የባለ ሁለት መኝታ ሳሎኑ ሲሆን እዚህ ጋር የምታዩት ሁሉም ፈርኒቸር በኦቪድ ፈርኒቸር የተሰራ ነው። ዳይኒንግ ቴብሉም ሶፋውም መታችሁ ቼክ ማድረግ ነው። እንዴት እንደሚመች አልገባችሁም? እግዚአብሔር ነው። እዚህ ጋር ቲቪ ስታንድ ይኖራል። ምንጣፍ ካርፔት ኤሪያ ያለው በጣም ጽድት ያለ ደግሞ እዚህ ጋር ሰፋ ያለ ኮሪደር አለ። እስኪ ኪችኑን ደግሞ ነው። መብራት የለም በእናትህ አያስጠላም። ለማንኛውም ግቡ። ኪችኑ ይሄንን ይመስላል። እንደምታዩት በጣም ሰፋ ያለ ነው። ፍሪጅ ኤሪያ እዛ ጋር ይኖረዋል። አንድ 3-4 ሰው ምናምን ከቨር ማድረግ ይችላል አካባቢ። ይሄንን መታችሁ ማየት ትችላላችሁ። ወደ መኝታ ቤት። ይህ የምታዩት መኝታ ቤቱ ነው። አያምርም? የልጆች መኝታ ቤት አድርገን የሰራ ነው። ያው ባለ ሁለት መኝታ እንደመሆኑ መጠን የራሱ የሆነ እዚህ ጋር ክሎዜት ይኖረዋል። ሁለት መኝታ ቤቶች ሁለት አልጋዎች አሉት። ኔክስት ደግሞ የአዋቂ መኝታ ቤት ነው።